بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ያው ያለንበት ወር የተከበረው ትልቅ ወር የረመዳን ወር ነውና ረመዳን ላይ ደግሞ ከምንሰራቸው ስራዎች አንዱ ልጆቻችን ላይ ነው። ልጆቻችንን በረመዳን እንዴት ነው የምናዛቸው? ልጆቻችን እንዲለማመዱ እንዴት ነው የምናደርጋቸው? ኢስላምን እንዲረከቡ እንዴት ነው የምናደርጋቸው? ልጆቻችንን በጾም የምናዝበት መንገድስ ምን አይነት መንገድ ነው? ኢንሻአላህ ሁላችንም በልጆቻችን ላይ ስለ ጾም ማለማመድ መቻል አለብን ብዬ አስባለሁ። ቀደምት ሰለፎች ልጆቻቸውን በጾም ያዙ ነበረ፣ እንዲጾሙ ያደርጓቸው ነበረ። ያው ረሱል ሰለላሁ ዐለይሂ ወሰለም አንድ ልጅ 7 ዓመት ሲሞላው ማዘዝ እንዳለብን በሰላት ነግረውናል። 10 ዓመት ሲሞላው 15 ዓመት ሲሞላው ምን ማድረግ እንዳለብን አዘውልናልና 7 ዓመትም የሞላቸው ከ7 ዓመት በታችም የሞላቸው ልጆች ካሉ እኛ ወላጆች እንዴት አድርገን ነው ልጆቻችንን ማዘዝ የምንችለው የሚለውን ነገር ነው ትንሽ ለማስታወስ የፈለኩት። ልጆቻችንን እንዴት ማስተማር አለብን ብዬ ሳስብ ያው አንድ ነገር እስቲ እንልመድ ብለን አሰብን። እንደዚሁ ስንወስደው የመጀመሪያው 8 ዓመት 9 ዓመት የሆኑ ልጆች ያው በአብዛኛው ይጾማሉ ብለን እናስባለን። ነገር ግን እነዚህ 5 ዓመት 4 ዓመት 6 ዓመት 7 ዓመትም የሞላቸው ልጆች ካሉ በየእድሜያቸው ልክ ብናስጾማቸውና ብናለማመዳቸው የሚል ተጅሪባ ብንወስድ ብለን ብናስብ ብዬ አሰብኩኝ። እሱ ምንድነው? ለምሳሌ 6 ዓመት የሞላው ልጅ ካለ ልክ 6 ሰዓት ላይ ለሱ ቤቱ ውስጥ ኢፍጣር እናዘጋጅለትና የሱ ኢፍጣር ሰዓት ነው። በቃ ሳምቡሳውም ካለ ሾርባውም ካለ እናቀርብለታለን። 6 ሰዓት ላይ እሱ ያፈጥራል። 8 ዓመት የሞላቸው ሰዎች ደግሞ የሚከብዳቸው ነገር እንዳይሆንባቸው ልክ በእድሜያቸው 8 ሰዓት ላይ ቤታችን ላይ ሱፍራ እናደርግና ኢፍጣር እናዘጋጅና እናበረታታና ማሻአላህ በሚቀጥለው 9 ሰዓት ትጾማለህ ብለን እንዲህ ያለን ብናበረታታቸው እነዚህ ልጆች የመነሳሳት አቅም ይኖራቸዋል ብዬ አሰብኩኝ። እስቲ ሁላችንም እንጀርበው። ዝም ብለን ከምንተዋቸው 3 ዓመትም የሞላቸው እስከ 3 ሰዓት እስቲ ሞክሩ እያለን እያባበልን ልክ 3 ሰዓት ላይ ብስኩቱን አሳምቡሳውን ያለንን አቅርበንላቸው ልጆቻችንን ፏ አድርገንላቸው የነሱ የኢፍጣር ሰዓት ነው ብለን ሞራል እንሰጣቸዋለን እንጂ አብዛኞቻችን በቃ አንቺ ይደክምሻል፣ አንተ ይደክመሃል 8 ዓመት 9 ዓመት እየሆናቸው አብዛኞቹ ወላጆቻችን ረሃብን ፍራቻ የማናስጾማቸው ሰዎች አሉና ከአሁኑ ዲናቸውን እንዲለምዱ ዲናቸውን እንዲወዱ የጾም ፈዳኢሉን የጾም ጥቅሙን ለማን ብለን እንደምንጾም ስንጾም ደግሞ ምን ማድረግ እንዳለብን በዛው እያስተማርናቸው ልጆቻችን ላይ ስለ ጾም ያለውን ትልቅ ነገር የምናሳያቸው ከሆነ ኢንሻአላህ ነገም አይከብዳቸውም፣ እየቀለላቸው ስለሚሄዱ የተለያየ ዲን ትምህርት እንኳን ስንሰጣቸው የመቀበል ነገር ይኖራቸዋልና ልጆቻችንን በእንደዚህ አይነት ተጅሪባ ብንጀርባቸው ብንሞክራቸው የሚል መልእክት ለማስተላለፍ ነው። አላህ Subhanahu Wa Ta'ala ከሚጠቀሙ ያድርገን፣ ልጆቻችንንም አላህ ያሳድግልን ለማለት ያልነው። ሰላም አለይኩም ወራህመቱላሂ ወበረካቱ።